ልንገርሽ ከአሁን ከሩታ ጋር ነው። ከሩታ በኋላ ወይም ደግሞ ሩታን ካገባ በኋላ ለሩታ ቀለበት ካረገ በኋላ ማለት ነው አይደለም ለአንቺ ተንበርክኮ አበባ ይሰጣሽ ያንቺን 19 ዓመት ያከበረልሽ ገባሽ አይደለ? ይሄ ያለፈ ህይወት ነው። ማንም ሰው ያለፈ ህይወት አለው። ሩታም አርፈሽ ትዳርሽን መሪ ማለት ነው ገባሻ? እኔ እንደ ቪዲዮ ስሩ። እኔ ተመችቶኛል፣ አባቴ ተመችቶኛል፣ እናቴ ተመችቶኛል። እኔ በጣም ማለት ነው ይኸው ቪዲዮ ቅዝቅዝ ብሎ ነበር እናንተ ከዱባይ ከተመለሳችሁ በኋላ ማለት ነው። አሁን ትንሽ እየተነቃቃ ነው እና እኔ ተመችቶኛል፣ ስሩ። ነገር ግን ሩታ አርፈሽ ትዳርሽን መሪ። አሁን ባለ ትዳር ነሽ ቆና እኔ እኮ የምገርመኝ ከትዳር ላይ ከገባችሁ በኋላ መበጥበጥ ምናምን። ከዚህ በኋላ ገና አብርሽ ማለት ነው ልንገራችሁ ቤተሰብ ገና ሚስቴ ናት ብሎ ሊመጣ ይችላል። በቃ ሩታን አልፈልጋትም የመጀመሪያ ፍቅረኛ ናት እሷ ጋር እሄዳለሁ ብሎ ሊሄድም ይችላል። እኛን ሊያጨልል ማለት ነው ልንገራችሁ። ገና ብዙ ሀሳብ አለ ገና ብዙ ማለት ነው። ስለዚህ እዛ ሰዶም እናንተ ማልቀስ የለባችሁም፣ መናደድ የለባችሁም። እኔ ፈታ እያልኩ ቪዲዮ ላይ ቪዲዮ ሰራለሁ፣ አስተያየት እሰጣለሁ። ገና ብዙ ነገር ይመጣል ማለት ነው። ገና ፍቅርም ራሱ እውነቱን ታወጣለች። ገና ብዙ ነገር አለ ማለት ነው። ይወጣሉ ነው ንሳ እየገቡ ነው መሰለኝ። እኔ ምላችሁም ንሳ እየገቡ ነው ማለት በድራማ መልኩ ማለት ነው። በፊት የሰሩትን ውሸቶችን እያጋለጡ ነው እያወራ አብርሽ አሁን ያ ነገር ሁሉ ፎቶዋ ሲዘገዘግ ነፂ ፍቅረኛ ሆና ሲባል ጸጥ እርጭ ብሎ ነበር ሁሉም ማለት ነው። አሁን እሷ አሁን በቃ በቀስ ንሳ እየገቡ ነው ገባችሁ አይደለ? ምክንያቱም ነፂ ፍቅረኛ በቃ ትክክለኛ ፍቅረኛ የነበረች በቃ ብቻ ብዙ ነገር ማለት ነው። ብዙ ነገር ይፈጠራል ከዚህ በኋላ ገና ብዙ ነገር። ስለዚህ ያ ሁሉ መቻል አለባችሁ። መቻሉን ይስጣችሁ፣ እንዳትናደዱ እያንዳንድሽ ማለት ነው። እኔ ኦዲየንሶች ማለት ነው ዘና እያላችሁ እየሳቃችሁ ፈታ እያላችሁ ቪዲዮን እንድታዩ ነው እንጂ የምፈልገው ማለት ነው። እያለቀሳችሁ እኝኝ እያላችሁ እኔ ቤት እንዳትመጡ ሰምታችኋል። እኔ ፈታ እያልኩ እውነቱን እንቅጩን እያወራው ነው እሺ ማመጣው ማለት ነው። ስለዚህ እናንተ ግን ተዘጋጁ። በአሁኑ ወገባችሁን ጠበቅ ሰምታችኋል አይደለ? ገና ድራማው ገና አልተጀመረም። ገና የሚያሳብዱ ነገሮች አሉ ገና ከዚህ በኋላ ማለት ነው። ገና የሚያሳብዱ ጭንቅላታችሁን አዙሮ የሚጥላችሁ ይኸውላችሁ። መዳም ኪችን ውስጥ እየሰራችሁ ከሆነ ቀስ ብላችሁ ነገራችሁ። ቪዲዮን እያያችሁ ከሆነ ሰምታችኋል። ፎቅ ላይ ከሆናችሁ ማስታወት እየወለወላችሁ ከሆነ እንዳትወድቁ ነገራችኋለሁ። ይሄ ልጅ ትዝት አለቀስኩ ዛሬ እንደዚህ ሆንኩ ብላችሁ አንድ ሰው ለኔ ቮይስ እንዳይልክ ነገራችኋለሁ። ድራማ ነው የጀመሩት። ዘና እያላችሁ ቪዲዮን እዩ። ሰምታችኋል እሺ? ብሎክ ነው ማረጋችሁ እያንዳንድሽ ማለት ነው። ማርያምን ነው የምላችሁ። ስርዓታችሁን ያዛችሁ። እነሱ ድራማ ነው ዶላር ነው እየቆጠሩ ያለው። ስለዚህ እናንተ ፈታ ብላችሁ ኦዲየንስ ውጪ ማለት ነው እንዳትጨናነቁ። ለማን ብላችሁ ፍቅርም እውነት ታወጣለች፣ አብርሽም ገና እውነት ያወጣል። ገና ብዙ ነገር ይመጣል። ገና ብዙ የሚያጨልሉ ነገሮች ይመጣሉ። ይኸው እዚህ ቪዲዮ ላይ እንደምታዩት ማለት ነው። እንግዲህ የኔ ቤተሰብ ምን ልበላችሁ፣ ደህና ሁኑልኝ። ምን ይመስላችኋል? እና እውነት ከፈለጋችሁ እኔ ጋ ነው እሺ። እውነቱን ፍትፍት አድርጌ ነው ማበላችሁ ማለት ነው። ቋንጣ ፍርፍር ብትሉ ጥብስ ፍርፍር ብትሉ የፈለጋችሁ